ቴሌብር ላይ የፋይዳ መታወቂያችሁን እንዴት ፕሪንት እንደምታዙ የማሳያችሁ ይሆናል ማለት ነው። ቀጥታ ወደ ቴሌብር አካውንት እገባለሁኝ። ከታች በኩል አፕ የሚላለ እዚህ ጋር እንደምትመለከቱት እሱን ትነኩታላችሁ ማለት ነው። ኤንአይዲ ፋይዳ ፕሪንት የሚላለ እሱን እንነካዋለን ማለት ነው። ለማዘዝ ስትገቡ ኢንተርኔት ያስፈልጋችኋል ማለት ነው። የ16 ዲጂቱን ከናሽናል አይዲ የተላከላችሁን ኮድ እዚህ ጋር እናስገባለን ማለት ነው። ከታች በኩል ፕሬሲድ የሚለውን ወይ ደግሞ ቀጥል የሚለውን እነካዋለን ማለት ነው። ትንሽ እንጠብቀዋለን። ኦቲፒ ሴንድ ሰክሰስፉል ብሏል። ያን እንጽፈዋለን። ከዛ እሱን ከጻፋችሁ በኋላ ቼክ ኦቲፒ የሚላለ እሱን እነካለን። እዚህ ጋር ፕሊስ ዌት ይላችኋል። ትንሽ እንጠብቀዋለን። ሪቪው የሚለውን ነክተን ዳታችንን ቼክ ማድረግ እንችላለን። ሪቪው ላይ ከገባችሁ በኋላ ታች ቦታ ላይ ከወረድን በኋላ ህጎች ናቸው፣ ተርም እንደ ኮንዲሽን ናቸው። በስተግራንባችሁ ተስማማላችሁ ማለት ነው። ሳጥኗን ነካ እናደርጋለን። ራይት ስትልልን ኮንቲኒው እንላለን። ሶስት አይነት ኦፕሽኖች አሉ። የመጀመሪያው ስታንዳርድ ነው። እሺ ነው የመርጠው ከላይ በኩል ያለው ስታንዳርድ የሚለውን ነው። እሱን ስታርት ለዋለሁኝ። ከዛ ወታች ትወርዳላችሁ። እናንተ ያላችሁበት ክልል ትመጣላችሁ። ሐዋሳ ነው ያለው፣ ወደ ሐዋሳ ክልል አካባቢ ስለሆነ እሱን መርጣለሁኝ። ካርዱን እንዲደርሳችሁ የምትፈልጉት አካባቢ የት ነው የሚለው ነው። ስለዚህ እዚህ ጋር እኔ ወደ ኦሮሚያ አካባቢ ወደ አርሲ አካባቢ ስላለው አርሲ ነገሌ ሰርቪስ ሴንተር የሚላለ እሱን መርጣለሁኝ። እዚህ ጋር በ7 ቀን ውስጥ እንደሚደርስ እዚህ ጋር ያሳያችኋል። ከዛ እዚህ ጋር ነካ እናድርገዋለን። ፕሊስ ይተላችኋል። ትንሽ እንጠብቀዋለን። ለማዘዝ በቂ ብር ካላችሁ ከታች በኩል ፔ የሚላለ እሱን ትነኩታላችሁ። በአረንጓዴ ያለው ማለት ነው። ልክ እሱ እንደነጋችሁ የቴሌብር አካውንታችሁን ፓስወርድ እንድታስገቡ ይጠይቃችኋል። ወዳለ ተመልሰናል። ጨርሰናል። ፕሪንት ተዘናል። እዚህ ጋር ከላይ በኩል ኖቲፊኬሽን አለ። ኖቲፊኬሽን እሱን ነካ አድርገን የከፈልበትን ሪሲት ዳውንሎድ አድርገን እንይዛለን። ትራንዛክሽን ሜሴጅ የሚለው ላይ እንገባለን። ከዛ ይሄኛው አሁን የከፈለበት ሜሴጅ ይሄ ስለሆነ ይሄኛው ነካ እናደርገዋለን። እዚህ ጋር ነካ እናደርግና ዳውንሎድ እናደርገዋለን ወደ ስልካችን። እዚህ ጋር የብሮዘር ምረጡ ይላችኋል። ብሮዘር እንመርጣለሁ። ዳውንሎድ ማናደርግበትን ማለት ነው። ከዛ ትንሽ እንጠብቀዋለን። ዳውንሎድ ፒዲኤፍ የሚለውን ከታች እናካለን። ኦኬ እለዋለሁ። ከዛ ዳውንሎድ ይሆናል ማለት ነው። ፕሪንት ካዛችሁ በኋላ የሚመጣ ደግሞ ሜሴጅ አለ። እሱ ሜሴጅ ደግሞ በመጠቀም ኦርደሩን ትራክ ማድረግ ትችላላችሁ። መች ፕሪንት ሆነ መች ነው የምቀበለው ምናምን የሚሉትን መረጃዎችን እስኪ ላይ በምትመለከቱት መልኩ ማየት ትችላላችሁ ማለት ነው።